ሰላም ተመልካቾቼ ዛሬ እንግዲህ የምንሰራው ቆንጆ የጾም ዶሮ ወጥ ነው። ስለዚህ ቺክን ፋንታ ድንቻችንን ከታለን ማለት ነው። ስለዚህ ይሄ ቆንጆ የጾም ዶሮ ወጥ እንዴት እንደሚሰራ ተከታተሉኝ። መጀመሪያ ብረትድስታችንን እናዘጋጃለን፣ ስቶቫችንን እንለኩሳለን። ከዛም በኋላ ላይ ዘይታችንን ካረገን በኋላ ላይ የተፈጨ ሽንኩርትና ነጭ ሽንኩርታችንን እንከታለን ማለት ነው። ስለዚህ ሽንኩርታችን እንዳይዝ በደንብ አድርገን እናቅላለዋለን። ልጠን አዘጋጀነውን ድንቻችንን በቀጭኑ እና በረጅሙ አርገን እንከትፈዋለን ማለት ነው። አንዳንድ ሰዎች ግን ትገርሙኛላችሁ፣ ድንች ውፍረት ያመጣል በሚል የማትመገቡ። ድንች ሲበዛ ነው ውፍረት የሚያመጣው እንጂ በመጠኑ በምንመገበው ፋት አይጨምርብንም ሰውነታችን። ድንች ደግሞ ብዙ ጥቅሞች አለው። ለመጀመሪያው ዋናኛው ኢነርጂ ፕሮቫይደር ነው፣ ምክንያቱም በውስጡ የሚይዘው ብዙ ካርቦሃይድሬት ስለሆነ። ሌላ ደግሞ ሄልዚ ኢሚዩን ሲስተም ይኖረናል፣ ምክንያቱም ድንች ውስጥ ቫይታሚን ሲ አለ። ድንች ውስጥ ደግሞ ፖታሺየም ስላለ ሄልዚ የሆነ ብለድ ፕሬሸር ይኖረናል ማለት ነው። ግን አንዳንድ ሰዎች ብለድ ፕሬሸር ይዛባል፣ ድንች ስበላ ውፍረት ስለሚመጣ ብለድ ፕሬሸር ሃይ ይሆናል የምትሉት ድንቹን አብሳችሁ ስለምትበሉት ነው። ሄልዚ የሆነ ብለድ ፕሬሸርን እንደውም ይሰጠናል በመጠኑ ከሆነ። ሌላ ደግሞ ድንች ለዳይጀሽን ይጠቅመናል፣ ቶታሊ ለዳይጀሽን፣ ምክንያቱም በውስጡ ምን አለው? ፋይበር አለው። እና ደግሞ ኢሴንሻል ተብሎ የሚታሰበው ለስኪን ነው። በቃ when we eat በቃ ድንች ስንበላ ለስኪናችን በጣም ብዙ ለውጦች ማየት እንችላለን። ሌላ ደግሞ ፖታሲየም አሁንም ስላለው ለምን ይጠቅመናል? ለመስኩላር ፈንክሽናችን ሰፖርትድ የሆነ። ሌላ ደግሞ ቫይታሚን B6 ድንች በውስጡ ስለሚይዝ ለምን help the brain and the nervous system work። ይሄ ቶታሊ ነው የትኛውም ሳይንቲስት የማይቃወመው። ለብሬናችንና ለነርቭስ ሲስተማችን ድንች በጣም አሪፍ ነው። እንግዲህ እዚህ ጋር ምን ያደረገች ነው የምትሉኝ? ለድንች ወጤ ማደልደያ እንዲሆን ድንቻችንን ጫፏን እንደዚህ ያደረግን ቆርጠን እናወጣዋለን። ስለዚህ አብረን ነው ወደ ድንች ወጡ የምንጨምረው። ይሄ ድንቻችንን ያወፍርልናል፣ ያደለድልናል። ስለዚህ ቀጭን የሆነ ጣዕም የሌለው ድንች ወጥ አንበላም፣ አሪፍ ነው የሚሆነው። እዚህ ጋር በርበሬ ቪዲዮውን ሳላስገባ ስለቀረው ነው እንጂ በርበሬ ጨምሬያለሁ። እዚህ ጋር እንደ ዶሮ ወጥ ነው የምናቁላላው፣ ግን ስናቁላላው መጠንቀቅ አለብን እንዳይጠቁርብን። በርበሬው ከጠቆረ የድንቻችንን ጣዕም ሙሉ በሙሉ ነው የሚቀይረው። የዶሮ ወጣችንን ልበል እንጂ። እዚህ ጋር ውሃ ጠብ እያደረግን ነው የምናቁላላው፣ ምክንያቱም የምናቁላላው መያዝ የለበትም፣ ከያዘ ጣዕሙንና ከለሩን ስለሚቀይር። በመሃል ውሃ እየጨመረን እናቁላላለን። የሀበሻ ምግብ እኔ ደስ የሚለኝ ባላንስ ዳይት የሆነ ነው፣ ላይክ የተመጣጠነ ነው። ሁሉም አለ፣ ፕሮቲኑ፣ ካርቦሃይድሬት፣ ኒውትሪየንት፣ ኤቭሪ ኒውትሪየንቶች አሉት። ኤቭሪ ኒውትሪየንት በቃ ቫይታሚን ይኖረዋል፣ ሚነራልስ አለው፣ ፋይበር አለው፣ ፖታሲየም አለው፣ ኤቭሪ ኒውትሪየንቶች አሉት። ላይክ
ለዛ ነው ባላንስ ዳይት የሆነ ፉድ ነው ተብሎ ስያሜ የሚሰጠን። እንደነገርኳችሁ ለመደልደያ ብለን የቆረጥነውም አብረን ነው የምንጨምረው አላልኳችሁም? ይሄው አብረን የጨመርን ነው። ስለዚህ አሁን ድንቻችን ወፈር ያለ ቆንጆ ይልናል። እዚህ ጋር ስታዩት ወፍራም ይመስላል ቁሌታችን፣ ግን ገና ውሃ ጨምረን ከልሰን ነው የምናቁላላው። ለተወሰነ ጊዜ ያህል ድንቻችን እስከሚበስል ከድነን በእንፋሎቱ መሃል ላይ ደግሞ ከፍተን እያማሰልን እናበስለዋለን። ድንቻችንን ስንከድነው እንፋሎቱ ነው የሚያበስልልን ድንቻችንን። እዚህ ጋር ውሃ እየጨመርኩ ነው ያበሰልኩት ድንቹን። እዚህ ጋር ኦሬዲ ከልሼዋለሁ። እናም እዚህ ጋር ደግሞ ጨዋችንን እንጨምራለን። ከዛም ቀምሶ ማውጣት ነው። ስለዚህ ዛሬ ያዘጋጀሁት ቆንጆ የጾም ዶሮዬ ይሄንን ይመስላል። ቀምሳችሁ ጣዕሙን ቆንጆ መሆኑን በኮሜንት አሳውቁኝ። እናም ለሌላ ጊዜ እንድሰራ የምፈልገው ነገር ካለ በኮሜንት ላይ አሳውቁኝ። በመጨረሻም እስከ ቆይታዬ ድረስ አብራችሁን ስለነበራችሁ አመሰግናለሁ። በሌላ ጊዜ እስከምንገናኝ ድረስ ቻው። Thank you for watching.